አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዲሁም ክርስቲያን ወገኖች እንዴት ናችሁ? ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ፒዛ እንሰራለን። ፒዛ ዳይት ነው መሰል የሚሉት። ፒዛ ዳይት የሚባል ከጥቁር ዱቄት የሚሰራ ነው። ያው እንደ ማንኛውም አይነት ፒዛ አሰራር ነው። እንግዲህ እዚህ ጋር 2 ኩባያ ዱቄት፣ 2 የሻይ ማንኪያ ሀሊብ ፓውደር፣ ዘባዲ ካላችሁ ዘባዲ አድርጉበት፣ ትንሽ ቤኪንግ ፓውደር እናደርጋለን። ይሄን ዘይት በዚች እናደርጋለን። ትንሽ ጨው እና ለብ ያለ ውሃ ነው የሚያስፈልገን። እዚህ ጋር ደግሞ በኩባ ለብቻ ያዘጋጀነው እርሾ አለ። አንድ ላይ ካቦካን በኋላ ለ1 ሰዓት ወይ ለግማሽ ሰዓት አቆይቶ መጋገር ነው። ቀላል ነው በጣም። ያው እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እዚህ ጋር ደግሞ ጥቁር ዘይቱንና ፍልፍል ሮም ያለን እናደርግበታለን ከላይ። እዚህ ጋር ሶስ አለኝ። ሶስ እየሰራሁ ነው። ያው ፍሬዘር ስለቆየ እንዲቀር አድርጌዋለሁኝ። እና እንግዲህ ይሄን ይመስላል። ወደ አሰራሩ እንሄዳለን። አሁን እንግዲህ ሊጣችን እንደዚህ ኩፍ ብሏል። በመቀጠል እዚህ ጋር እንጠፈጥፈዋለን። ይህን ይመስላል እንግዲህ። አሁን ደግሞ ያዘጋጀነውን ሶስ እናደርጋለን ማለት ነው። በመጨረሻም እንግዲህ እንደዚህ አድርገን አሳምረን ጨርሰናል። አሁን ወደ ፉርን እናስገባዋለን። ብዙም አይፈጅም፣ 20 ደቂቃ ቢፈጅ ነው ግፋ ቢል። ወደ ፉርን እናስገባውና እንግዲህ በዚህ መልኩ ፒዛችን ጃህዝ ሆኗል። ብላፊያ ተጋብዛችኋል። ኑ እንብላ።